በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት በሁሉም ኦርቶዶክሳዊ አድርሱልኝ። እንግዲህ አርሲ ላይ የሆነ ባለው ነገር ጥሩ እንቅስቃሴዎች አሉ። ብዙዎቻችሁ የተቀላቀላችሁ ነው ወደዚህ ድምጽ ወደ ማሰማት። ነገር ግን አሁንም ይቀራል። በተለይ በዚህ በቲክቶክ ሚዲያ ላይ ያላችሁ ማህተብ ያሰራችሁ ጌም የምትጫወቱ ጌመሮች ብዙዎቻችሁ ድምጻችሁን ስታሰሙ አይታይም። ይህ እናንተ ጌም ስትጫወቱ የሚያግዛችሁ ገንዘብ የምታገኙት ከዚህ ህዝብ ነው። ንጹሃን ሰዎች ሲገደሉ ምንም እንዳልተፈጠረ ሆኖ ዝም ብሎ ባልሰማ ባላየው ነው መጫወት ተገቢ አይደለም። ብዙዎቻችሁን እናውቃቸዋለን። ማህተብ አስራችሁ በእግዚአብሔር ስም የምትምሉ ማርያምን የምትሉ ናቸው። ስለዚህ ይሄ ለእናንተ ነው። ዝም ያላችሁን አንድ በአንድ ስማችሁን እያወጣን እንናገራለን። ምክንያቱም ኦርቶዶክሳውያን ከዚህ በኋላ በአንድነት መቆም ያስፈልጋል። ከቤተክርስቲያን ጎን የማይቆም የትኛውም ጌመሪውን የትኛውም አርቲስት የትኛውም ሰው ቢሆን አጠገቡ ልንቆም አይገባም። ወደዛ ነው መሆን ያለበት። መለመንም አያስፈልግም። ጠንካራዎች ሆነን ከዚህ በኋላ ክርስትናችን ማስከበር ይኖርብናል። የኛን እንባ የኛን ለቅሶ የኛን ጮት የማይጮው የኛን ሀዘን የማይጋሩ የትኛውን ማህበረሰብ ጋር አብረው ጠንክሮ መገልገል ተገቢ አይደለም። ስለዚህ ይህንን አደርሱልኝ። አሁንም ጊዜ ያላችሁ ቲክቶከሮች፣ ጌመሮች በኮመንት ላይ የገባችሁ ነገሯቸው። ይህን ቪዲዮ አደርሷቸው። ስለ እግዚአብሔር ነው የምንለው። ሁላችሁም ሀዘናቸውን የወንድሞቻችን የአባቶቻችን የቤተክርስቲያን መከራ ዝም ብሎ ማለፍ ተገቢ አይደለምና ይህን አደርሷቸው። ሌላው ሁላችንም ሀገር አቀፍ የሆነ ወጥ የሆነ አንድ የሀዘን ቀን ያስፈልገናል። ብንችል አርብን ብንጠቀመው ጥሩ ነው። አርብ ዕለትን ሁላችንም ፕሮፋይላችንን በመቀየር ጥቁር በማድረግ ሀዘናችንን መግለጽ ያስፈልጋል። ቅዱስ ሲኖዶስ በዚህ ጊዜ አስቸኳይ ስብሰባ ሊጠራ ይገባል። በዚህ ጊዜ ያልጠራ መቼ እንደሚጠራ አይታወቅም። ስለዚህ ሰው ምህላ ማድረግ አለበት። ሰው ወደ እግዚአብሔር ማልቀስ አለበት። የሚሰማን አካል የሚሰማን ኃይል አለ ብለን ተስፋ እናደርግ። እውነት ለመናገር ይሄንን ነገር ለኛ ያለነው እኛው ስለሆንን ጠንክረን ድምጻችንን ወደ እግዚአብሔር ምህላ እንድናደርስ ቅዱስ ሲኖዶስ አስቸኳይ ስብሰባ ጠርቶ አንድ ውሳኔ ይወስን። ይሄንን ነው የምንለው። አድርሱ ለሁሉ